ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ ፊዚክስ አንዳንድ ኮንሰፕቶች ላይ ቆይታ እናደርጋለን። እስከ መጨረሻው አብራችሁን ቆዩ። እንግዲህ እንደሚታወቀው የፍሬሽማን ፊዚክስ ድሮ ከተማራችሁት ፊዚክስ የተለየ ነገር የለውም። ጀስት የድሮውን ሪቫይዝ እንደማድረግ ነው የሚቆጠርላችሁ ማለት ነው። ሶ ምን አይነት ኮንሰፕቶች ነው ምን ይዛሉ የሚለውን ቆይታ እያየን እንሄዳለን ማለት ነው። ወደ ዛሬው ክላሳችን ስናልፍ ፊዚክስ ውስጥ መካኒክስ የሚባል ነገር እንዳለ ታውቃላችሁ። ስለዚህ ይህ መካኒክስ ሜንሊ ካይናቲክስ እና ዳይናሚክስን ይይዛል። ስለዚህ ዋት ኢዝ ካይነማቲክስ ዋት ኢዝ ዳይናሚክስ የሚለውን ደግሞ እናያለን ማለት ነው። ምንድነው ኮንሰፕቱ? ከዛስ በዛ ፎርም የሚመጡ ጥያቄዎችንስ እንዴት መስራት እንችላለን የሚለውን እናያለን ማለት ነው። ባጭሩ መካኒክስ የሚባለው የፊዚክስ ፓርት ነው። ይህ ፓርት ደግሞ አንድን ኦብጀክት ሙቭ የሚያደርግን ኦብጀክት ከሆነ ፎርስ ወይም በሆነ ፎርስ ምክንያት የሚንቀሳቀስን ኦብጀክት ፕሮፐርቲውን ለማጥናት የምንጠቀምበት የሆነ ማቴማቲካል የሆነ ዌይ ነው ማለት ነው። አንድ ነገር ሙቭ ሲያደርግ ፊዚክስ ነው አይደል? ፊዚክስ ማለት ደግሞ በሪል ላይፍ የምናየው ነገር ነው ማለት ነው። ሶ ከሆነ ፎርስ አንፃር አንድ ነገር ከተንቀሳቀሰ ምን ያክል ተንቀሳቀሰ፣ ዲስታንሱን ሊሆን ይችላል፣ ለመንቀሳቀስ ምን ያክል ጊዜ ፈጀ፣ ያንን ያንቀሳቀሰው ፎርስ ምንድነው፣ ምን ያክል ነው የሚለውን የምናጠናበት ዌይ ነው ማለት ነው። ይህንን መካኒክስ በሁለት እንከፍለዋለን። ሁለቱ ደግሞ እነማን ናቸው ካላችሁ ደግሞ ካይነማቲክስ እና ዳይናሚክስ ናቸው ማለት ነው። ካይነማቲክስ ማለት ምን ማለት ነው? ካይነማቲክስ ምንለው የአንድን ሞሽን የሚያጠና ነው ያለ ምንም ፎርሱ ወይም ደግሞ ሪዘኑን ሳናቅ ማለት ነው። ወይም ደግሞ ሪዘኑን ኮንሲደር ሳናደርግ እንደማለት ነው። ኦብጀክቱ የተንቀሳቀሰበት በባዶ አይንቀሳቀስም። ይሄ ይታወቃል አይደል? ያለ ነገር ኒውተን ፈርስት ሎን እናስታውሳለን አይደል? የአንድ ነገር ከቆመ በቆመበት ይቀጥላል። የሚንቀሳቀስም ከሆነ በሚንቀሳቀስበት ወይ ነው የሚቀጥለው። እስከ መቼ ድረስ? የሆነ ኦፖዝ የሚያደርገው ፎርስ ካልመጣ ማለት ነው። ሶ ያንን ካይነማቲክስ ምንለው ያንን ነገር ኮንሲደር ሳናደርግ ወይም ደግሞ የዛ እንቅስቃሴ ምክንያቱ ምንድነው የሚለውን እሱን ኢግኖር አድርገን የዛን ሞሽን ፕሮፐርቲ የምናጠናበት ወይ ነው። ዳይናሚክስ የሚባለው ደግሞ ስተዲ ኦፍ ዘ አክሽን ኦፍ ፎርስ፣ የሆነ ፎርስ መጥቶ ለሆነ ሙቭመንት ተጽዕኖ የሚያደርገው ነገር ማለት ነው፣ ወይም አስተዋጽኦ የሚያደርገው ነገር ማለት ነው። አሊያም ደግሞ ስታቲክ ኢኩሊብሪየም እንዲፈጠር ሊያደርግ የሚችል ነገር ማለት ነው። ምሳሌ እንበልና አንድ ኳስ፣ የተቀመጠን ኳስ አንድ ሰው ቢመታው ይንቀሳቀሳል አይደል? ስለዚህ የሆነ ፎርስ አለ፣ የመታበት ፎርስ አለ። ያ ፎርስ ሙቭ እንዲያደርግ አድርጎታል። ሌላ ኳስ ደግሞ ከዛ ተንከባሎ የመጣ ኳስን አንድ ሰው በእግሩ ቢያቆመው ይህ ማለት ፎርስ ያ ሰውዬ አውጥቷል፣ ጄነሬት ያደረገው ፎርስ አለ። ያ ፎርስ ግን ለምንድን ነው የሚጠቅመው? ኢኩሊብሬት ለማድረግ ነው፣ ወይም ደግሞ ለማቆም የመጣውን ነገር እንዲያቆም ነው ያደረገው ማለት ነው። ስለዚህ በዚህም ሰዓት ዳይናሚክስ ይኖራል ማለት ነው። ስታቆሙ የተጠቀማችሁት ፎርስ አለ። ይህ ማለት ፎርስ በሆነ ሞሽን በሆነ እንቅስቃሴ ላይ የሚያደርገውን ተጽዕኖ ዳይናሚክስ ብለን በፊዚክስ ልናየው እንችላለን ማለት ነው። ስለዚህ ዋትስ ሞሽን ከተባለ ሞሽን የሚለውን በተለምዶ ስናብራራ ምንድነው? ዘ ቼንጅ ኦፍ ፖዚሽን ዊዝ ታይም ነው አይደል? ዊዝ ታይም ኢዝ ሞሽን ነው የምንለው ማለት ነው። የሆነ ፖዚሽን የሚቀየር ነገር ከሆነ አንድ ነገር በታይም በተሰጠነ ጊዜ ገደብ ማለት ነው፣ በሆነ ጊዜ፣ ምክንያቱም ሁሉም ነገር የሚደረግበት ነገር ጊዜ አለው። ሶ በታይም በዛ ታይም የሚንቀሳቀሰው ቼንጅ ፖዚሽኑን ቼንጅ ማድረግ አለበት ማለት ነው። አንድ ነገር ተንቀሳቀሰ ለማለት ከአንድ ቦታ ወደ አንድ ቦታ ሙቭ ማድረግ አለበት፣ ወይም መጀመሪያ ከነበረበት ቦታ መንቀሳቀስ መቻል ይኖርበታል ማለት ነው። ሶ ድሮ የምታውቋቸው ዲስታንስ፣ ዲስፕሌስመንት፣ ቬሎሲቲ፣ ስፒድ ምናምን የምንላቸው ነገሮች አሉ። እነሱን እስኪ ዝም ብለን ሪቫይዝ እናደርጋቸው። እነኚህ ፊዚካል ኳንቲቲዎች ላይ ምሳሌ አሁን ኖርማል የሆነ ዲስታንስ ቢኖረን አንድ ነገር ምን ያክል ተንቀሳቀሰ የሚለውን ለማወቅ ምን እንጠቀማለን ማለት ነው? ዲስታንሳችን ኢኒሻል የነበረው ዲስታንስ ወይም ደግሞ መጀመሪያ የነበረበት ፖይንት ፖዚሽን ይኖራል ማለት ነው። አስዩም ይሄንን ብንወስድ አሁን እየተንቀሳቀሰ ያለው ኤክስ እና ዋይ ኮኦርዲኔት አለ አይደል? እዚህ ኤክስ ኮኦርዲኔት ላይ እየተንቀሳቀሰ ከሆነ ኤክስ ፋይናል ማይነስ ኤክስ ኢኒሻል ማለት ነው። የደረሰበት ቦታ እና መጀመሪያ የተነሳበትን ቦታ እንቀንሳለን ከዛ ማለት ነው። ይሄ ፋይናል ማይነስ ኢኒሻል የሚባለው ነገር ለእናንተ ፋሚሊያር ነው። ሌላ ደግሞ ሙቭመንቱ ላይክ በአንጉላር ከሆነ ወይም ደግሞ ይሄ ቱ ዳይሬክሽናል ምናምን ከሆነ በምን እንጠቀማለን ማለት ነው? አርን ልንጠቀም እንችላለን ማለት ነው። ተግባባን አይደል? አርን ተጠቅመን ልንሰራ እንችላለን ማለት ነው። ሜንሊ ሮቴሽናል ሊሆን ይችላል ወይም ደግሞ አንጉላር በማለት ብዙ ጊዜ የምንገልጸው ነገር ነው ማለት ነው። ቱ ፖዚሽን ከሆነ በሁለት ፖዚሽን የሚንቀሳቀስና በአንድ ፖዚሽን የሚንቀሳቀስ የሚለውን ነገር ወደ ታች እየመጣ ደግሞ እናያለን። እነ ፕሮጀክታይል ሞሽን እና መሰል ሌሎቹ በሁለት ፖዚሽን የሚንቀሳቀሱ ሊኖሩ ይችላሉ። በአንድ ፖዚሽን ብቻ ደግሞ የሚሆኑ ይኖራሉ። ላይክ ፍሪ ፋሊንግ ቦዲ ከሆነ በአንድ ፖዚሽን በአንድ አቅጣጫ ማለትም በኤክስ ወይም በዋይ ኮኦርዲኔት ብቻ የሚንቀሳቀሱ ከሆነ በዛ ልክ ልንጠቀም እንችላለን ማለት ነው።
ፎርሙላውን እንግዲህ ሪቫይዝ እናደርገው። አቨሬጅ ቬሎሲቲን ለመግለጽ ቬሎሲቲ ምንድነው? ድሮ ከምናውቀው ዲስፕሌስመንት ኦቨር ታይም ነው አይደል? ቼንጅ ኢን ዲስፕሌስመንት ቼንጅ ኢን ታይም የምንለው እንግዲህ ፋይናል ማይነስ ኢኒሻል ነው ማለት ነው። ይህን ነገር መቼም ማወቅ ይኖርባቸዋል። አንድ ነገር ቼንጅን ከተባለ መጀመሪያ የነበረበት ኢኒሻል ፖዚሽን ይኖራል። ከዛ በኋላ ደግሞ ተንቀሳቅሶ የሆነ የቆመበት ፖዚሽን ይኖራል ማለት ነው። ስለዚህ ከመጨረሻው ከቆመበት ወደ መጀመሪያ ወዳለበት በመቀነስ ቼንጅኑን ማግኘት እንችላለን ማለት ነው። በተለምዶ ደግሞ አቨሬጁን የምናገኝበት ዌይ ይሆናል ማለት ነው። ሂር አቨሬጅ አክሲለሬሽን የሚባለው ምንድን ነው? አቨሬጅ አክሲለሬሽን ማለት በቋንቋ ደረጃ አክሲለሬሽን ማለት ፍጥነትን መጨመር ማለት ነው። አንድ ነገር እየተንቀሳቀሰ ፍጥነቱ እየጨመረ መሄድ ወይም ደግሞ የሆነ ነገር አለ አይደል? ምሳሌ ቬንቲሌተር ወይም ፋን ካያችሁ ቬንቲሌተር እየተንቀሳቀሰ መጀመሪያ ሲጀምር ቀስ ብሎ ነው የሚዞረው። ዘን እየጨመረ ፍጥነቱ እየጨመረ በጣም ማክሲመም ስፒድ ይደርሳል ማለት ነው። ይህ ማለት ምንድን ነው? ስፒድ ወይም ደግሞ ቬሎሲቲ የምንለው ጀስት ፍጥነት ነው፣ ምንም ሌላ ነገር አይገልጽም። ይሄ አክሲለሬሽን ግን ፍጥነቱ እየጨመረ መሄድን አክሲለሬሽን ብለን እንጠራዋለን ማለት ነው። ስለዚህ አክሲለሬሽን አቨሬጅ ከሆነ ቼንጅኑን ነው የምንጠቀመው ማለት ነው። ምክንያቱም የአክሲለሬሽን ፎርሙላ ታውቃላችሁ፣ ቬሎሲቲ ኦቨር ታይም ነው። ስለዚህ አቨሬጁ ከተባለ ቼንጅን ቬሎሲቲ ቼንጅን ታይም ነው። ቼንጅን ማለት ደግሞ ፋይናል ማይነስ ኢኒሻል ነው ማለት ነው። ሰው ይታወቃል። ኢንስታንት ማለት ምን ማለት ነው? ኢንስታንት ማለት አት ዘ ፖይንት ኦፍ ታይም ኦን ስፔሲፊክ ታይም ትኖራለች፣ በዛች ሰዓት እንደማለት ነው። ምሳሌ አንድ ሰው ከአዳማ ወደ አዲስ አበባ በመኪና እየሄደ የመጣበት ስፒድ አክሲለሬሽን እንደዚህ ይህን ያክል ነው ብዬ አቨሬጂካሊ ተናገርኩኝ። የመጣው ምሳሌ ጀስት እንደ ምሳሌ በአንድ ሰዓት 1 ኪሎ ሜትር ሄዷል ልበል፣ ወይም ደግሞ በአንድ ሰዓት 60 ኪሎ ሜትር ሄዷል ልበል። ይህ ማለት በአንድ ደቂቃ 1 ኪሎ ሜትር እየሄደ ነበር የመጣው ማለት ነው። ጀስት ስፒዱን እየገለጽኩ ነው በዚህ ሰዓት። ይህ ማለት በሁሉም ታይም ከዛ ከአዳማ እስከ አዲስ አበባ እስከሚደርስ ድረስ በዚህ በተመሳሳይ ፍጥነት ተጉዟል ማለት አይደለም። አቨሬጅ እየተናገርኩ ነው። የሆነ ታይም ላይ ትራፊክ አቁሞት ሊሆን ይችላል፣ የሆነ ታይም ላይ ቆሞ ሊሆን ይችላል፣ የሆነ ታይም ላይ በጣም ይፈጥናል፣ የሆነ ታይም ላይ ይረጋጋል። ግን አቨሬጁ ነው። ከአዲስ አበባ ምሳሌ እሱ ከአዲስ አበባ ተነስቶ ወደ ምንድነው ከአዳማ ተነስቶ ወደ አዲስ አበባ እየሄደ ነው። ስለዚህ አሱም እንበልና 60 ኪሎ ሜትር ነው እንበል። ከአዲስ አበባ አዳማ የተነሳው 11 ሰዓት ነው፣ እዛ የደረሰው 12 ሰዓት ነው። ስለዚህ በአንድ ሰዓት ጨርሶበታል ማለት ነው ከአዳማ ወደ አዲስ አበባ ለመግባት 60 ኪሎ ሜትር ነው። ስለዚህ እኔ ሳስበው ምን እላለሁ ማለት ነው፣ ኦኬ በአንድ ደቂቃ 1 ኪሎ ሜትር እየተጓዘ ነው የመጣው ብዬ ከተናገርኩኝ አቨሬጁን እያወራው ነው ማለት ነው። ኢንስታንቱን ግን ማወቅ አልችልም፣ ምክንያቱም የሆነ ታይም ላይ ቆሟል፣ የሆነ ታይም ላይ ፈጥኗል፣ የሆነ ታይም ላይ ቀስ ብሎ ሄዷል ምናምን እንዳልኳችሁ ማለት ነው። ኢንስታንት የሚባለው በሆነ ታይም ይሰጣችኋል። ለዛ ነው ቼንጅን ታይሙ አፕሮች ቱ ዜሮ ነው ማለት በሆነች ስፔሲፊክ ታይም ማለት ነው። ስፔሲፊክ ታይም በአንድ ታይም ምሳሌ ብዙ ጊዜ አሁን አንድ ነገር በሆነ በነጥብ መግለጽ አይቻልም። ምሳሌ አንድ ሰከንድ ማለት ሰከንዶች ምን ያክል ማይክሮ ሰከንዶች ይኖራሉ መሃል ላይ የሆነ ታይም ቫሪዬሽን አለ፣ ግን እንደ ስፔሲፊክ ታይም አድርገን ልንቆጥረው እንችላለን ማለት ነው። ለዛ ቼንጅን ታይሙ አፕሮች ቱ ዜሮ ነው ወይም ደግሞ በሆነች ስፔሲፊክ ታይም ለመግለጽን የምንጠቀመው ቃል ይሆናል ማለት ነው። አቨሬጅ ስፒድም አሁን እንደተባባል ነው አቨሬጅ ኢንስታንት የሚባለው ነገር ማወቅ አለባችሁ ማለት ነው። አቨሬጅ ከተባለ የመጣበት ቶታል ዲስታንስ ይኖራል። ያንን ዲስታንስ ከቨር ያደረገበትን ታይም ቼንጅኑን እናያለን ማለት ነው። ቼንጅ ያደረገበት ያው ዲስታንስ ኦቨር ታይም ነው አይደል? ቼንጅኑ ማለት ደግሞ ከፋይናሉ ኢኒሻሉን እየቀነሰን የምናመጣው ነገር ማለት ነው። ቬሎሲቲ ከሆነ ደግሞ በዚሁ ልክ ዲስፕሌስመንቱን እናያለን ማለት ነው። ሂር አሁን የምትገልጸው ዲስፕሌስመንቱን ነው የምትገልጸው ማለት ነው። ተግባባን? እናያለን። እንትኖች አሉ። አንድ ኳንቲቲ የፊዚክስ ኳንቲቲዎች ሲገለጹ በምንድን ነው? ስካላር ኳንቲቲ ሊሆን ይችላል። አንደኛ ስካላር ነው ማለት ምንም አይነት ከማግኒቲዩድ ውጪ ስለ ዳይሬክሽኑ ምንም አያገባውም እንደማለት ነው። ቬክተር ሊሆን ይችላል፣ ማግኒቲዩድን ሊጨምር ይችላል ማለት ነው። ማግኒቲዩዱ ደግሞ ዋን ዳይሬክሽናል ሊሆን ይችላል፣ ኦር ቱ ዳይሬክሽናል ወይም ደግሞ አንጉላር ሊሆን ይችላል ማለት ነው። ስለዚህ በተለያየ ፎርም ሲሆን ፎርሙላዎቹ ትንሽ ቫሪዬሽን ሊያሳዩ ይችላሉ ማለት ነው። የምንጠቀማቸው ሲምቦሎች በትንሽ ሊለያዩ ይችላሉ፣ ግን ኦልሞስት ከነሱ ከወርዶቹ ፋሚሊያር ነው የምትሆኑት ማለት ነው። ሶ ኢንስታንት ነው ማለት ቅድም እንደተነጋገር ነው የሆነ ፖይንት ኦፍ ታይም ላይ የተገኘን ነገር ለመግለጽ ኢንስታንቱን እንጠቀማለን ማለት ነው። በሆነች ታይም ማለት ነው። አፕሮቹ ወይም ደግሞ ታይሙ ዜሮ ሲሆን ወይም ደግሞ ያቺን ታይም አንድ ታይም ነች ማለት ቼንጅኑ ነው ዜሮ የሚሆነው። ተግባባል? ቼንጅን ስናደርገው ምሳሌ 10ኛው ደቂቃ ነው ማለት 10 ማይነስ 10 እንደማለት ነው። ደቂቃውን ብትቀናንሱት ዜሮ ነው ማለት ነው። ማለትም የሰዓት ቫሪዬሽን የለም። በዛች ሰዓት በሆነች ሰዓት ላይ የተገኘውን ቬሎሲቲ ወይም ስፒድ እየተናገርኩ ነው ማለት ነው። አቨሬጅም ከተባለ ደግሞ አቨሬጁ
የመጣበትን ቶታል አቨሬጅ። ምሳሌ አቨሬጅ ነገር ምን አይገልጽም? ፉል የሆነ ኢንፎርሜሽን አይገልጽም። ዶንት ፕሮቫይድ ዘ ዲቴል ኢንፎርሜሽን። ምሳሌ አንድ ሰው ከመቶ ኖርማል አቨሬጁን ቶታል ውጤት ያመጣው ተደማምሮ ምናምን 3.5 ነው ያመጣው ተባለ። ይህ ማለት 3.5 ነው ማለት ጀስት ይሄ ሰውዬ ያመጣው ኤ ማይነስ ነው እንደማለት አይደለም። ሁሉም ሰብጀክቶች ኤ ማይነስ ናቸው እንደማለት እንደመግለጽ አይደለም። ኤ ይኖረዋል፣ ቢ ይኖረዋል፣ ቢ ፕላስ ኤ ማይነስ ምናምን ሊኖር ይችላል። ግን የሆነ አቨሬጅ ነው ሲባል ዲቴል የሆነ ኢንፎርሜሽን ሳይሆን ጀነራል የሆነ ኢንፎርሜሽን ነው ሊሰጠን የሚችለው ማለት ነው። ኤግዛምፕል እኔ ምሳሌ a car move along the x axis። አንድ ካር በኤክስ አክሲስ ሆሪዞንታሊ እየሄደ ነው። ፍሮም ፖዚሽኑ on x axis x እና y axis ብትወስዱ ፕላስ እና ማይነስ ይኖራል አይደል? ከሊፍት በኩል ከኦሪጂኑ 0.0 ማለት ነው። ከዛ ከሊፍት በኩል ያለውን እንደ ኔጌቲቭ እንወስደዋለን። ከዛ ደግሞ ከራይት በኩል ያለውን እንደ ፖዚቲቭ እንወስደዋለን። ይህንን ኮንሲደር በማድረግ አስዩም 2 ሜትር በ2 ሜትር ነው የተነሳበት ቦታ። ከዛ በኋላ ታይሙ 0 ነው ሲነሳ ዘን የቆመው ደግሞ -3 ነው ማለት ነው። ወደ ሊፍት ነው የተጓዘው ማለት ነው። በሌላ አባባል ወደ ሊፍት ተጉዟል። ይህ ማለት 2 ላይ ነበረ ማለት አንድን ተሻግሮ 0ን ተሻግሮ -1ን -2ን ተሻግሮ -3 ደረሰ። ይህ ማለት 5 ሜትር ያክል ተጓዘ ማለት ነው በሌላ አባባል። ወይን ፋይናሉ ፋይናሉ ወይም ሰዓቱ ደግሞ እዛ ለመድረስ የፈጀበት ሰዓት 2 ሰከንድ ነበረ። ከ0 ሰከንድ ተነስቶ እስከ 2 ሰከንድ ፈጅቶበታል ማለት ነው። ስለዚህ እነዚህን ካልኩሌት አድርጎ ነው የሚለው። ዲስፕሌስመንቱን፣ አቨሬጅ ቬሎሲቲውን፣ አቨሬጅ ስፒዱን ምን ሊሆን ይችላል። ከዛ በተጨማሪ ቢ ላይ ደግሞ if the car goes backward and take 3 ሰከንድ። አሁን ያ መኪና ሄዶ ነበረ ወደዛ ወደ -3 ማለት ነው። ሉክ ከቱ ወደ -3 ሄዶ ነበር። አሁን መጀመሪያ ወዳለሁበት ፖዚሽን ልመለሳልና ተመለሰ። ቀደም ስንት ደቂቃ ስንት ሰከንድ ነበር የፈጀበት? ከ-2 ወደ -3 ለመሄድ 2 ሰከንድ ነበር የፈጀበት። ወደ መጀመሪያው ፖዚሽን ልመለሳልና ወደዛ ሲመለስ ደግሞ ድጋሚ 3 ሰከንድ ተጠቀመ። ስለዚህ አሁንም ሌሎቹን እነዚህን ካልኩሌት አድርጉ ነው የሚለው ማለት ነው። ምን ያክል ሊመጡ ይችላሉ የሚለውን ዲፈረንሱን እናያለን ማለት ነው። አሁን ቬክተር ኳንቲቲ እና ስካላር ኳንቲቲ ምን አይነት ቫሪዬሽን ሊያሳዩ እንደሚችሉ በዚሁ እያየን እንሄዳለን። አሁን የመጀመሪያውን ይሄን ብናይ ዲስፕሌስመንቱን እስኪ እንስራ። ምን ያክል ዲስፕሌስ ሆኗል? ዲስፕሌስ ማለት እኮ ዲስ ማለት የሆነ መልቀቅ እንደማለት ነው። ፕሌስ ማለት ደግሞ ቦታ ማለት ነው። ዲስፕሌስ አደረገ ማለት ቦታውን ለቀቀ እንደማለት ነው። ምን ያክል ከነበረበት ቦታ ሺፍት አድርጓል ለቋል እንደማለት ነው። ስለዚህ አሁን ይሄንን ብናይ ዲስፕሌስመንቱን ለማወቅ ፋይናሉ ኢኒሻሉ ተሰጥቶናል። ከዛ በኋላ ታይሙን እናውቃለን። ሶ ዲስፕሌስ የሆነበትን ያክል ማወቅ ቀላል ነው የሚሆነው ማለት ነው። ዲስፕሌስ ምን ያክል ሆኗል የሚለውን ለማወቅ አስዩም እዚህ ጋር -3 ነው፣ እዚህ ጋር 2 ነው። የተነሳበት 2 ነው ማለት ምን ያክል ዩኒት ተሻግሯል? እስከ -3 እስከሚሄድ እኮ 5 ተሻግሯል አይደል? 5ቶቹን ተሻግሮ ነው እስከዛ ድረስ የሄደው ማለት ነው። ባጭሩ ምንድነው ኤክስ ፋይናል ማይነስ ኤክስ ኢኒሻል ማድረግ እንችላለን። -3 -2 ይሆናል ማለት ነው። አያችሁ -3 -2 ይሆናል ማለት ነው። ይሄን አንድ ላይ ስናደርገው ስንት ይመጣል? -5 ይመጣል። -5 ነው ማለት የሆነ ዲስታንስ በኔጌቲቭ ይገለጻል ማለት አይደለም። በፊዚክስ ማይነስ ነው ማለት ኳንቲቲውን ነው የሚገልጸው ወይም ደግሞ ፖዚሽኑን ነው የሚገልጸው ማለት ነው። ከሊፍት በኩል ነው ያለው ለማለት ነው። አሁን የተጓዘው ወደ ሊፍት ነው እንደማለት ፖዚሽን እየነገረኝ ነው ማለት ነው። ምሳሌ ኖርዝን እንደ ፖዚቲቭ አድርገን ሳውዝን እንደ ኔጌቲቭ ካደረግነው ምን ላል ማለት ነው? ማይነስ ካልኳችሁ ወደ ሳውዝ ሄዷል እንደማለት ሊሆን ይችላል ማለት ነው። ሶ ፖዚሽን ነው የሚገልጸው። ይህ ማለት ወደ ሊፍት ተጉዟል እንደማለት ነው። ሶ ባጭሩ -5 ይመጣል። እንደዚህ ሰርተን -5 ሊመጣ ይችላል ማለት ዲስፕሌስመንቱን እንደዚህ እንሰራለን። አቨሬጅ ቬሎሲቲውን ለመስራት እንግዲህ ዲስፕሌስመንቱ አለን፣ ታይሙ አለን። ዲስፕሌስመንቱ ስንት ነው? -5 መጥቶልናል በአሁኑ ፎርሙላ። ታይሙ ደግሞ ምን ያክል ነው? 2 ነው አይደል? ምክንያቱም ከዜሮ ተነሳ 2 ሰከንድ ፈጀበት ነው። ፋይናል ማይነስ ኢኒሻል ስናደርግ 2 - 0 2 ይሆናል ማለት ነው። -5 ኦቨር -2 ስናደርግ ስንት ይመጣል? -2.5 ሉክ -2.5 ሜትር ፐር ሰከንድ መጣ ማለት ነው። ማይነስ ነው ማለት ይሄ ፖዚሽኑን እየገለጽ እንጂ ሌላ ነገር ለመግለጽ አይደለም። ፖዚሽኑን እያሳየን ነው። የተንቀሳቀሰው ወደ ሊፍት ነው ለማለት ነው እንጂ ሌላ ነገር የለውም። ሰው ማይነስ ሲባል አንዳንዴ ማይነስ ብሎ ወደ ሊፍት ወደ ራይት ምናምን ሊል ይችላል። ማይነሱን ይተወውና ማለት ነው። አሁን 2.5 ቱ ሊፍት ብል ኖርማል ነው ማለት ነው። ወይም ደግሞ -2.5 ላለው ሁለቱም ተመሳሳይ ነገር ነው የሚገልጹት ማለት ነው። ዛዘር ሌላኛው ደግሞ ምንድነው? የተሰጠን ስፒዳችንን ማወቅ ነው። ስፒዳችንን ለማወቅ በዚህ ሰዓት የተሰጠን ቶታል ዲስታንስ ነው የምናየው። እዚህ ጋር ዲስታንሳችን ቶታል ስንት ነው ለተጓዘው? ፖዚሽን ያስፈልገው ምክንያቱም ስፒድ ምንድነው? ስካላር ኳንቲቲ ነው አይደል? ሉክ ዲስታንሳችን ቶታሊ ከ2 ተነስቶ እስከ -3 እስከሚሄድ 5 ዩኒት ነው አይደል?
5 ነው የተንቀሳቀሰው ማለት ነው። 5 ዩኒት ነው። ኢን ኬዝ ኦፍ ዲስፕሌስመንት ምን እንላለን ማለት ነው? ማይነስ እንጠቀማለን። ቢኮዝ ዲስፕሌስመንት ምንድነው? ቬክተር ኳንቲቲ ነው። ይሄ ዲስታንስ ግን ጀስት ስካላር ኳንቲቲ ነው። ሶ ማይነሷ ምንም አጠቅመንም። ፖዚሽኑ ምን ያደርግልናል? ሶ 5 ሜትር ላለው ማለት ነው። ታይሙ ተመሳሳይ ነው፣ 2 ነው። ለሁለቱም 2 ሰከንድ ነው። ስለዚህ 5 ሲካፈል ለ2 2.5 ሜትር ፐር ሰከንድ ይመጣል ማለት ነው። የስካላር እና የቬክተር ኳንቲቲም ልዩነት በዚህ እናያለን። ኔጌቲቭ ሆነ ማለት ቬክተሩን እየገለጸን እንጂ ሌላ ነገር እያለን አይደለም ማለት ነው። አሁን ደግሞ ወደ ቦታው ተመለሰ ነው። ቢ ምን ነበር ጥያቄው? ወደ ቦታው ልመለስ ብሎ ተመለሰ። ሲመለስ የፈጀበት ጊዜ 3 ሰከንድ ነበር። ወደ ቦታው ልመለስ ማለት አስቡት፣ መጀመሪያ ከ-3 ተነስቶ እስከ ምንድነው ከ2 ተነስቶ እስከ -3 ለመሄድ 5 ዩኒቶችን ተሸጋግሮ ነው የሄደው። ተመልሶ ወደ ቦታው መጣ። ይህ ማለት ስንት ነው? አንድ ላይ 10 ይሆናል ማለት። ቶታል የተጓዘው ጉዞ ስንት ነው? 10 ነው ማለት ነው። 5 ሜትር ወደ ኋላ ተጓዘ፣ እንደገና ደግሞ 5 ሜትር ወደፊት ተጓዘና ወዳለበት ቦታ መጥቶ ቆመ። ቶታል ታይሙስ ስንት ይፈጅበታል? እንትኑ 10 ነው ብለናል። ቶታል የተጓዘው ጉዞ ማለት ነው። 5 ወደ ኋላ 5 ወደ ቀኝ አንድ ላይ ሆኖ ዲስታንሱ ስንት መጣ? 10 ማለት ነው። 10 ሜትር ያክል ተጉዟል ማለት ነው። ጉዞ ያደረገው ነው። ሰዓቱ ደግሞ መጀመሪያ ወደ ኋላ ወደ -3 ጉዞ ለማድረግ ስንት ነበር የፈጀበት? 2 ሰከንድ ነው። ወደ ፖዚሽኑ ለመመለስ ደግሞ ስንት ፈጀበት? 3 ሰከንድ፣ አንድ ላይ 5 ሰከንድ። ሶ እነዚህን ሁለቱን በመያዝ ያሁኖቹ ሌሎቹን እነዚህ ዲስፕሌስመንት ምናምን መስራት እንችላለን ማለት ነው። ሂር ዲስፕሌስመንቱን እኔ ዲስፕሌስመንት በቃሉ እንዳልኳችሁ ምንድነው? ዲስፕሌስ ቦታውን ለቀቀ ማለት እኮ ነው። ከቦታው የሆነ ፈቀቅ አለ፣ ከፕሌሱ ለቀቀ። ምሳሌ አንድ ሰው ይሄ እጁ ቢሰበር በተለምዶ ምን ይባላል? ተሰበረ ለማለት ወይ ፍራክቸር አድርጓል። ፍራክቸር ማለት ተሰብሯል ማለት ነው። ግን የሆነ ምንድነው የሚባለው? የሆነ ቦታውን ፖዚሽኑን ሲለቅ እኮ ዲስፕሌስ ነው የሆነው ይባላል። አሁን ሁለት አይነት ስብራት እኮ ይለያያል አይደል? ስብራት የሚባለው ቀጥታ ወይ ከተሰበረ ነው። ካልተሰበረ ግን ቦታውን ብቻ ይሄ ጆይንቱ ላይ ቦታውን ትንሽ ለቀቅ ካደረገ ዲስፕሌስ ነው የሆነው ይባላል። ይህ ማለት ቦታውን ብቻ ፕሌሱን ዲስፕሌስ ማለት ፕሌሷን ዲስ አርጓታል ለቋታል እንደማለት እኮ። ዲስፕሌስመንቱን አሁን ንገሩኝ ብላችሁ መኪናው መጀመሪያ ወደ ኋላ ሄደ፣ አሁን ወደ ቦታው ተመለሰ። ዲስፕሌስመንቱ ምንም ዲስፕሌስመንት የለም። ምክንያቱም የመጀመሪያው ፖዚሽን ነው ያለው፣ ተመልሶ መጥቶ በቦታው ቆሟል። ዲስፕሌስመንቱን ተናገሩ ስላችሁ አይ ፕሌሱን አልለቀቀም ዲስፕሌስመንቱ ዜሮ ነው የምትሉኝ ማለት ነው። ሶ ይሄም ቬክተር ኳንቲቲን በዚህ ልክ ለመግለጽ ነው። ቬሎሲቲውን ንገሩኝ ካልኳችሁ ደግሞ ዲስፕሌስመንቱ ኦቨር ታይም ነው። ስለዚህ ዲስፕሌስመንቱ ዜሮ ከሆነ ታይሙ ምንም ቢሆን ምን ያደርግላችኋል? ምንም አያደርግም አይደል? ስለዚህ እሱም ዜሮ ይመጣል። ነገር ግን ስፒዱ ላይ ነው። ስፒድ ምንም አይነት ፖዚሽን አይመለከተውም ብለናል፣ ስካላር ኳንቲቲ ነው። ስለዚህ ስፒድ ማለት ለምን ሲንገላታው ብሎ ወደ የመጀመሪያው ፖዚሽን አይመጣም። ምንም እሱ ስለ ፖዚሽኑ ስለምናምን አያገባው። ምን ያክል ቶታል ከቨር ያደረገው ዲስታንስ ነው። የተጓዘው ጉዞ ዚግዛግ ይሁን ምን ይሁን አይመለከተውም። ዲስፕሌስመንት ግን ስትሬት የሆነች ዌይን ነው የሚገልጸው ማለት ነው። ዚግዛግ አድርጎ ቢሄድ ራሱ ያንን ዚግዛግ ኮንሲደር አናደርግም ኢን ኬዝ ኦፍ ዲስፕሌስመንት። ዲስታንስ ግን ቀጥታ የሄደበት ምን ያክል ተጓዘ የሄደበትን መንገድ ነው የምናየው ማለት ነው። በአጠቃላይ ምን ያክል ነው ሄደው? 10 ሜትር ነው አይደል? ምክንያቱም ወደ ኋላ 5 ወደፊት 5 10 ማለት ነው። ሲካፈል ለታይሙ ቶታል ታይሙ ምን ያክል ነው ብለናል? ወደ ኋላ 2 ሰከንድ ፈጅቶበታል፣ ወደ ቦታው ለመመለስ 3 ሰከንድ፣ አንድ ላይ 5። ስለዚህ 10 ሲካፈል ለ5 ስንት ይመጣል ማለት ነው? ቶታል 2 ይመጣል ማለት ነው። ሶ 2 ሜትር ፐር ሰከንድ ስፒዳችን ይሆናል። ዜርፎር አስ ዩ ካን ኤክስፔክት እንደምትጠብቁት በዚህ ያክል ካልኩሌት አድርጋችሁ ማግኘት ትችላላችሁ ነው። ሶ ዋናው አይዲያው ይሄ ማቴማቲካል እንትኑን የምታውቁትም ነው፣ ዛት ማች አዲስም አይደለም። ግን አይዲያው በምን ያክል ተረታችኋል፣ ወይም ደግሞ ሌላ ጥያቄ ቢመጣ በዚህ ልክ ለመስራት መሞከር ይኖርባችኋል ማለት ነው። ሌላኛው ሞሽን ዊዝ ኮንስታንት አክሰለሬሽን። አክሰለሬሽን ማለት ፍጥነትን መጨመር ነው ብያችኋለሁ። ፍጥነት በኮንስታንት መጨመር ማለት ነው። በተለምዶ እንደዚህ በኖርማል እንደዚህ በመናቃቸው ነገሮች መግለጽ ትንሽ ከባድ ነው። ኖርማል በሚንቀሳቀሱ በሚሄዱ በምድር ላይ ስንንቀሳቀስ ትንሽ ከባድ ነው። ኖርማል አክሰለሬሽን የሚገለጽበት አንደኛው ዌይ ምንድነው? በተለያየ ቦታ ቢለያይም ግራቪቲ ኖርማል አክሰለሬሽን የሚገለጽበት ዌይ ነው። እሱን ደግሞ በኋላ እናያለን። ፍሪ ፋሊንግ ቦዲ ስናይ አክሰለሬሽን በኖርማል ፍጥነትን መጨመር የሚለው ነገር በትክክል የሚገለጽበት ነገር ነው ማለት ነው ባጭሩ። ስለዚህ አክሰለሬሽን በየትኛው እዚህ ሰዓት ምን ይሆናል ማለት ነው? አቨሬጅ አክሰለሬሽን እና ኮንስታንት አክሰለሬሽን ምንድነው? ኢንስታንት አክሰለሬሽን ተመሳሳይ ይሆናል ማለት ነው። ኢንስታንታኒየስ ምንለው እንግዲህ የሆነች ስፔሲፊክ ታይም ነው ብለን አይደል? ፍጥነቱን በየሰዓቱ የሚጨምረው ተመሳሳይ ከሆነ እንግዲህ አቨሬጁም ውሰዱ ኢንስታንታኒየሱም ውሰዱ ምንም ችግር የለውም ማለት ነው። ምሳሌ እንበልና አንድ ሰው ሙሉ 100 አመጣ። ሁሉንም ሰብጀክቶች አቨሬጁ ስንት ነው ብላችሁ 100 ነው ትላላችሁ ማለት ነው። ስለዚህ ይህ ሰውዬ አቨሬጁ ለአቨሬጁም እና ለአንዳንዱ ሰብጀክትን ብትወስዱ ሁሉም ተመሳሳይ ነው። አቨሬጅ ስንት አመጣ? 100 ነው። ማቲስ ስንት አመጣ? 100 ነው። ፊዚክስ ስንት አመጣ? 100 ነው። ተመሳሳይ ነው። ይህ ማለት ኢንስታንታኒየሱና
አቨሬጁ ተመሳሳይ ይሆናል ማለት ነው። ሶ አክሰለሬሽንም ላይ ምን ይሆናል ማለት ነው? አንድ ኦብጀክት ኮንስታንት በሆነ አክሰለሬሽን የሚንቀሳቀስ ከሆነ ሁለቱም ተመሳሳይ ይሆናል ማለት ነው። ተግባባን አይደል? ሶ ኢንስታንታኒየስም አቨሬጅም ተመሳሳይ ይሆናል ማለት ነው። ኢንስታንታኒየስ ከሆነ ምንድነው ብለናል? ሌላ አዲስ ነገር የላቸውም ሁለቱም ቢሆን ማለት ኢንስታንታኒየስ ነው ማለት ታይሙ ኦልሬዲ ዜሮ ነው። ቼንጅን ታይሙ ማለት ነው። ቼንጅ የለውም። የሆነች ታይም ስለሆነች 10ኛው ደቂቃ ከተባለ 10ኛው ደቂቃ ነች። 10 - 10 0 ስለሚመጣ ታይሙ ኖርማል የሆነች ስፔሲፊክ ታይም ነች። ኢንስታንታኒየስ ከሆነ ማለት ነው። አቨሬጅ ከሆነ ግን የሆነ ያክል ጉዞ አድርጓል። የሆነ ጋፕ አለ። ከ10 እስከ 15 ደቂቃ ሊሆን ይችላል። ምሳሌ ከ10ኛው እስከ 15ኛው ደቂቃ ማለት ስናቀናነስ 5 ደቂቃ መሀል ላይ አለ። ላይክ በዛ ልክ መረዳት ትችላላችሁ ማለት ነው። ሶ በዚህ ፎርም አሁን እቺን ፎርሙላ ወስደን ታይሙ ኢኒሻል ታይሙ ምንድነው? ዜሮ ነው። ምክንያቱም የተነሳበት ታይም ዜሮ ነው የምናደርገው። ተመሳሳይ ናቸው ብለን አይደል? ስናቀናንሳቸው ምን ስንላቸው ተመሳሳይ ስለሚመጣ ታይሙን እንደ ኖርማል ቲ አድርገን ኮንሲደር ማድረግ እንችላለን። ሶ ቪ ፋይናል = ቪ ኢኒሻል ፕላስ ኤቲ የሚለው ፎርሙላ ከዚህ ድራይቭ ማድረግ እንችላለን። እቺን ፎርሙላ ደግሞ ለብዙ ጊዜ በብዙ ኢኩዌሽን ስለምንጠቀማት ነው እንድንይዛት እንጂ ከዚህ ብዙ ድራይቭ ያደርጋችሁ ዝም ብሎ ማውጣት ይቻላል። ይሄን ታውቃላችሁ አይደል? ድራይቭ ማድረግ እንግዲህ ፖዚሽኑን ስትቀያይሩ ሰብስቲቱት ስታደርጉ የተለያየ አይነት ኢኩዌሽን ማግኘት ትችላላችሁ ማለት ነው። እነዚህን ሶስት ፎርሙላዎች በደንብ አድርጋችሁ ያዙ። ምክንያቱም የትኛውም እንትን ላይ ስትሄዱ በየታይሙ በየኢኩዌሽኑ ምን ማድረግ ትችላላችሁ ማለት መጠቀም የምትችሏቸው ማለት ነው። ብዙ ጥያቄዎች ሲሰጡ በዚህ ኮንሲደር ተደርገው ስለሆነ እናንተም እነዚህን ፎርሙላዎች ከራሳችሁ ጋር ማዋሃድ አለባችሁ። ዋን ዳይሬክሽናል ሊሆን ይችላል፣ ቱ ዳይሬክሽናል ወይም ዳይሜንሽናል ነው ማለት በዳይሜንሽን ሊገለጽ ይችላል ማለት ነው። ሶ ዳይሜንሽን ሲቀየር ቅድም እንዳልኳችሁ ይሄ አንጉላር ሲሆን ወይም ደግሞ በፖዚሽኑ ወይም ደግሞ ይሄ የሚንቀሳቀስበት በሁለት አንግል ምናምን ሲሆን ጀስት ቃላቶቹን መቀየር ነው። ዛት ማች የሚቀየር ነገር የለውም። እሱ እናያለን። ይሄ ስፔሻሊ ፕሮጀክታይል ሞሽን ላይ ሲቀየሩ ምን አይነት ቼንጅ ሊያመጡ እንደሚችሉ በምን ዌይ ልትሰራ እንደምንችል እያየን እንሄዳለን ማለት ነው። በአጠቃላይ ግን እቺን ፎርሙላ በደንብ አድርጋችሁ ማያዝ ይኖርባችኋል። በዚህም ደግሞ የወጡ ጥያቄዎችን አንዳንድ እንሰራለን ማለት ነው። ምሳሌ ኤግዛምፕል 1 a track cover 40 ሜትር አንድ ትራክ 40 ሜትር ያክል ተጓዘ። በ8.5 ሰከንድ ነው 40 ሜትሩን ለመጓዝ የፈጀበት ጊዜ። while smoothly slow down ከዛ በኋላ ተጓዘና smoothly ቀስ ብሎ ቆመ። ሲቆም የነበረው የመጨረሻው ፍጥነቱ 2.8 ሜትር ፐር ሰከንድ ነው ማለት ነው። ይሄ ምንድነው ማለት ነው? ፋይናል ቬሎሲቲው ነው ማለት ነው። v ፋይናሉ 2.8 ነው። ቶታሊ የሄደው ደግሞ ጉዞ ያደረገው ዲስታንሱ ከቨር ያደረገው ጉዞ ስንት ነው? 40 ሜትር ነው። ደቂቃው ደግሞ የፈጀበት ታይሙ 8.5 ነው። ፋይንድ ኢትስ ኦሪጂናል ስፒድ። አሁን ኢኒሻል ስፒዱን እየጠየቀኝ ነው ማለት ነው። ኢኒሻሊ ምን ያክል ተንቀሳቅሷል እያለኝ ነው። ስለዚህ አሁን ምንድነው ምን አይነት ኢኩዌሽን ነው የምፈልገው ማለት ነው? ኢኒሻል ቬሎሲቲውን የያዘ፣ ፋይናል ቬሎሲቲውን የያዘ፣ ታይሙን የያዘ፣ ዲስፕሌስመንቱን የያዘ። ስለዚህ በአጭሩ በዚህ ፎርሙላ መስራት ይችላል። s = v ፋይናል ፕላስ v ኢኒሻል ኦቨር 2 ፕላስ ኦቨር 2 ታይምስ t። እዚህ ጋር አሁን v ፋይናል v ኢኒሻል ሲባል አቨሬጅ ቬሎሲቲ ለመግለጽ ነው የተፈለገው፣ ሌላ ነገር የለውም። ስለዚህ በአጭሩ s = አቨሬጅ ቬሎሲቲ ታይምስ t ማለት ነው። አቨሬጅ ቬሎሲቲውን የበተነው ምንድነው? ለምንድን ነው? v ፋይናላችንን ስለምንፈልጋት ነው። v ኢኒሻላችንን ስለተጠየቀን ነው። v ፋይናሉ አለን፣ ታይሙ አለን፣ ዲስፕሌስመንቱ አለን። ቀጥታ መተካት ነው ማለት ነው። በዚህ ምንም ሌላ ነገር የለውም። ስለዚህ እቺ ተጠይቀናል፣ እነዚህን ደግሞ ተሰተናል። ሶ ይሄንን ምን ማድረግ ሪአሬንጅ አድርጋችሁ ቁጥር መተካት ማለት ነው። ሶ v ኢኒሻል = 2s ኦቨር t ማይነስ v ፋይናል። ሶ ሁሉም s 40 ነው መተካት ነው። t 8.5 ነው። v ፋይናል 2.8 ነው። ይሄንን ምን ማድረግ ነው ማለት ነው? ተክቶ መስራት ነው ማለት ነው። ስለዚህ ባጭሩ በዚህ ፎርም ካልኩሌት አድርገን ማግኘት እንችላለን ማለት ነው። አዘር ሌላኛው ደግሞ ምንድነው? አክሰለሬሽናችን እንዴት እንሰራለን ነው። አክሰለሬሽን ፎርሙላውን እናውቃለን። አክሰለሬሽን ማለት ምንድነው? ቬሎሲቲ ኦቨር ታይም ነው። ያ ደግሞ ቼንጅ እናደርጋለን። ቼንጅ ነው ማለት ኢኒሻሉን ፋይናሉን ከኢኒሻሉ መቀነስ ማለት ነው። ስለዚህ አሁን እዚህ ጋር ቼንጅን v ቬሎሲቲያችንን ቼንጅኑን ለማወቅ ፋይናሉን ካልኩሌት ኢኒሻሉን ካልኩሌት አድርገን አግኝተናል። ፋይናሉ መጀመሪያ ተሰጥቶናል። ታይማችን ደግሞ እዚህ ጋር የተሰጠን ታይም አለ። ስለዚህ ያንን ቀጥታ ሰብስቲቱት በማድረግ በዚህ ያክል ካልኩሌት አድርገን ማግኘት እንችላለን ማለት ነው። ፍሪ ፋል ሞሽን
ፍሪ ፋል ማለት ከላይ የወደቀ ፋል አደረገ ማለት ወደቀ ማለት ነው አይደል? ልክ የሆነ ነገር የወደቀ ነገር ፍሪሊ ማለት ነው። ፍሪሊ ነው ግን የሆነ ሬዚስት የሚያደርገው ነገር የለም ብለን ብናስብ ነው። ስለዚህ አንድ ኦብጀክት ለምንድን ነው ከላይ የሚወድቀው ከተባለ ግራቪቲ ነው። ሁላችሁም ታውቃላችሁ። ግራቪቲ ስላለ አንድ ነገር ከላይ ስንለቀው ይወድቃል ማለት ነው። በቫኪዩም አንድ ነገር ቢለቀቅ ማሱ ምንም ማተር አያደርገውም። በተመሳሳይ ታይም ነው የሚደርሰው። አሁን ፌዘር እና አሁን ላባ ወይም ደግሞ አንድ ጥጥ ብላችሁ አስቡ። አንድ ጥጥና አንድ ድንጋይ በተመሳሳይ ከላይ ብትለቋቸው ምንም ንፋስ ከሌለ ኤር ምናምን ከሌለ በተመሳሳይ ታይም ነው ወደ ታች የሚደርሱት ማለት ነው። ተግባባን? ይሄ በቫኪዩም ከሆነ በኖርማል ግን ብትሞክሩት አይሰራም። ምክንያቱም ኤር አለ እዚህ ኤር ስላለ ያ ኤር ዲስተርብ ስለሚያደርግ አንዱን ምን ሊያደርግ ሪዚስት ስለሚያደርግ ያ ሪዚስት የሚያደርገው አንዱን ከአንዱ ቀድሞ እንዲደርስ ያደርጋል። ድንጋዩ ከጥጡ ቀድሞ ይደርሳል። ግን ያ በቫኪዩም ከሆነና በኖርማል ከሆነ ለሁሉም በተመሳሳይ ግራቪቲ ስለሚሳቡ ሁሉም ወደ ታች በተመሳሳይ ጊዜ መሬት ይደርሳሉ ማለት ነው። ግራቪቲ 9.8 ነው። ይህ ማለት አንድ ነገር ከላይ ከወደቀበት ፖይንት ጀምሮ 9.8 ፍጥነት እየጨመረ ነው የሚሄደው ማለት ነው። ተግባባን? ይህ ማለት 9.8 በ9.8 ይፈጥናል ማለት አይደለም። ፍጥነቱ ይጨምራል ማለት ነው። ምሳሌ አንድ ኳስ ትንሽ ከፍ ያለ ኳስ መጥቶ ጭንቅላታችሁ ላይ ቢወድቅ ብዙም አይጎዳችሁም። ግን አስቡት በጣም ከላይ በጣም ሩቅ ከሆነ ከላይ ማለት ነው ከብዙ ዲስታንስ ማለት ነው ከላይ ቢመጣና ጭንቅላታችሁ ላይ ቢወድቅ ኳስ ስትጫወቱ አይታችሁት ከሆነ አላቅም። አሁን በጣም ወደ ላይ ከወጣ ኳሱ እሱን በቴስታ የሚገጭ የለም ነው። ምክንያቱም እንደሚያሳምመው ስለሚያውቅ ማለት ነው። ግን ትንሽዬ ከፍ ካለች እሷን መግጨት ቀላል ነው። ለምን ይመስላችኋል? ይህ ማለት ምንድነው? ከላይ እየመጣ ያለው አክሰለሬሽኑ እየጨመረ ይሄዳል ማለት ነው። አክሰለሬሽኑ ወደ ታች እየጨመረ ይሄዳል። ያ ማለት አክሰለሬሽኑ ጨመረ ማለት እናንተም ፑሽ የሚያደርግበት ፎርስ ይጨምራል ማለት ነው። ለዛ ነው ከላይ የሆነ ነገር ይጎዳል ወይም ደግሞ ሊያሳምም ይችላል። ምንድነው የሚባለው? እንደውም ቡርጂ ከሊፋ የሚባለው ዱባይ ያለውን ህንፃ እንግዲህ ታውቃላችሁ። ትልቁ ዓለም ላይ ካሉ ሰማይ ጠቀስ ህንፃዎች ትልቁ ህንፃ ቡርጂ ከሊፋ ነው አይደል? ከቡርጂ ከሊፋ ከላይኛው ክፍል በመጨረሻው አንድ ሰው ወጥቶ አንድ ሳንቲም ቢጥል ኖርማል ሳንቲም ማለት ነው። አንድ ሳንቲም ቢጥላት እቺ ሳንቲም መሬት ያለ ሰው ጋር ደርሳ ጭንቅላቱ ላይ ብትወድቅ ምን ታደርጓለች ይላል። ይሄ ስካል የሚባለውን ጭንቅላቱን ቦን ማለት ጠንካራ የሚባለውን አጥንት በስታው ትገባለች። አያችሁ አይደል? በስታው መግባት አቅም አላት ማለት ነው። ምክንያቱም ምንድነው በጣም አክሰለሬት እያደረገች ነው አመጣችሁ በየሰከንዱ 9.8 እየጨመረች ስለምትሄድ ማለት ነው። ሶ ፍሪ ፋሊንግን በዚህ ልክ መረዳት ይኖርባችኋል ማለት ነው። በየፕላኔቱ በየእንትኑ ሊለያይ ይችላል። ላይክ አሁን ወደ ጨረቃ ብንሄድ እስከ 1.67 ሊሆን ይችላል ማለት ነው። ሶ ፍሪ ፋሊንግ የሚለውን ነገር በዚህ ልክ መረዳት ይኖርብናል። አክሰለሬሽኑ እንግዲህ ከግራቪቲ ጋር ነው። ግራቪቲ ማለት ደግሞ ቨርቲካል ነው አይደል? ቨርቲካል ማለት ኤክስ እና ዋይ አክሲስ አለ። ሶ ኤክስ የምንለውን ምሳሌ በሆሪዞንታል ኤክስ ብለን ነበረ። ሆሪዞንታል ለሚንቀሳቀስ ነገር ኤክስ ፋይናል፣ ኤክስ ኢኒሻል፣ ኤክስ ምናምን እያለን ዲስፕሌስመንትን ዲስታንስን የምንገልጸው በዛ ነበር። አሁን ግን ምን እያለን ነው የምንገልጸው ማለት ነው? ዋይ እያለን እንገልጻለን ማለት ነው። ምክንያቱም ቨርቲካል ስለሆነ። ሶ ፎርሙላዎቹ ራሳቸው ናቸው፣ ግን የሚገለጹበት ዌይ ብቻ ነው የሚለያየው ማለት ነው። የምንገልጽባቸው ዌይ ይለያል ማለት ነው። አንደኛ ይሄ ነው። ሁለተኛ ደግሞ ግራቪቲ ነው። አክሰለሬሽን ቦታ ላይ ግራቪቲ እንተካለን። ምክንያቱም አክሰለሬሽን ማለት ግራቪቲ ነው ብለናል። ምንም አዲስ ነገር የለውም። ሶ አክሰለሬሽን ላይ ግራቪቲን በዚህ ያክል መተካት እንችላለን ማለት ነው። ሶ በዚህ ኮንሲደር ማድረግ ትችላላችሁ። ግራቪቲው ደግሞ ምንድነው? እዚህ ጋር ያለችው አሁን ፕላስ ኦር ማይነስ 1/2 ጂቲ ይላል። ጂቲ ስኩዌር 1/2 ፕላስ ኦር ማይነስ ለምን ሆነ? ፕላስ ኦር ማይነስ ነው ማለት ፕላስ ነው ማለት ኦብጀክቱ ከላይ ወደ ታች እየወረደ ነው ማለት ነው። ከላይ ወደ ታች ነው የሚወድቀው ማለት ነው። ከታች ደግሞ ወደ ላይ ከወረወርነው እቃውን ኔጌቲቭ ይሆናል። ምክንያቱም በየሰከንዱ 9.8 እየቀነሰ ስለሚወጣ ማለት ነው። ባጭሩ ይህንን ለመግለጽ ነው የምንጠቀመው። ኤግዛምፕል ብናይ a ball is dropped from a tall building። አንድ ቦል ከላይ ወደቀ፣ ወደ ታች ተምዘግዝጎ ወረደ። then choose the position y to be downward። አሁን ፖዚሽኑን የምንመርጠው ዋይን እንደ ዳውንዋርድ ነው። ምክንያቱም ከታች ነው ወደ ታች የወረደው ማለት ነው። ፖዚቲቭ ነው የምንወስደው ማለት ነው። ጂ ፖዚቲቭ ማለት ነው። ፖዚቲቭ ወደ ታች ፖዚቲቭ ነው የወረደው። ምክንያቱም ፖዚቲቭ ነው ማለት ከላይ ነው የወረደው። ከታች ወደ ላይ ከተወረወረ ኔጌቲቭ ነው፣ እየቀነሰ። ምክንያቱም እኮ ኳሱን ከታች ወደ ላይ ብትመቱት ወደ ላይ እየወጣ የሆነ ፖይንት ላይ እንደውም ይቆማል። ለምን? እየቀነሰ ፍጥነቱ እየቀነሰ ዜሮ ይሁንና እንደገና ወደ ታች መውረድ ይጀምራል ማለት ነው። ወደ ታች ሲወርድ ደግሞ እየጨመረ ይመጣል ማለት ነው ባጭሩ። ስለዚህ እነዚህ ከላይ ነው የወረደው እንደ ዜሮ እንወስዳለን ኢኒሻሉን። ከዛ የሆነ ሰው ነው የለቀቀው ከለቀቀበት ተነስቶ ቢወረወር ወደ ታች አክሰለሬሽኑን
ዲስታንሱን 2 ሰከንድ ያክል አሁን 2 ሰከንድ ያክል ከተንቀሳቀሰ በኋላ ምን ያክል ዲስታንስ ሊደርስ ይችላል ፕላስ ቱ ዛት ደግሞ ቬሎሲቲ አፍተር ፋሊንግ 50 ሚኒትስ ከተጓዘ በኋላ ምን ያክል ቬሎሲቲ ሊኖረው ይችላል እና ታይም ቴከን ቱ ፋል 25 ሜትር ወደ ታች ወደ 25 ሜትር ለመውረድ ምን ያክል ጊዜ ሊፈጅበት ይችላል የሚለውን እናያለን ካልኩሌት እናደርጋለን ማለት ነው። ሉክ የመጀመሪያውን ነው። አሁን አክሰለሬሽኑን እንዴት ነው የምንሰራው? አክሰለሬሽን ማለት ከላይ እየወረደ ነው። ስለዚህ አንድ ነገር አክሰለሬሽን ስናስብ ከላይ ለሚንቀሳቀስ ነገር መቼም ግራቪቲ ነው ማሰብ ያለብን ማለት ነው። ተግባባን? ግራቪቲው ነው ኮንሲደር የምናደርገው ኦልዌይስ ማለት ነው። ኦልዌይስ ግራቪቲው ምንድነው የሚለውን ነው ኮንሲደር ማድረግ የሚጠበቅብን ማለት ነው። ሂር ሲንስ ዘ ፖዚሽን y is downward አሁን ፖዚሽኑ ዳውንዋርድ እየሆነ ስለሆነ ምን እየሆነ ይመጣል ማለት ነው? እየጨመረ ይመጣል። ፖዚቲቭ አክሰለሬሽን ይኖረናል ማለት ነው ባጭሩ። ፖዚቲቭ አክሰለሬሽኑ ደግሞ ግራቪቲ ስለሆነ ምን ይሆናል? 9.8 ይሆናል ማለት ነው ባጭሩ። ስለዚህ አክሰለሬሽኑ ከተጠየቃችሁ መቼም ከግራቪቲ ከሆነ አክሰለሬሽን 9.8 ነው። ጥያቄው ግን ኔጌቲቭ ነው ወይስ ፖዚቲቭ ነው የሚለውን ለመለየት ደግሞ ያ እቃ ወደ ታች ነው እየወረደ ያለው ወይስ ወደ ላይ ነው እየወጣ ያለው የሚለውን ማወቅ ኮንሲደር ማድረግ ይጠበቅብናል። ዛዘር ሌላኛው ምንድነው? ቱ ፋይንድ ዋይ ፋይናል ነው። ዋይ ፋይናላችንን እየተጠየቀን ነው። እዚህ ጋር ዘ ዲስታንስ ኢት ፋልስ ኢንቱ ሰከንድ ነው። በ2 ሰከንድ ፋል ሊያደርገው የሚችለውን ዲስታንስ ነው የተጠየቅነው ማለት ነው። ሉክ ስለዚህ ዲስታንስ ፋይናል ነው የተጠየቅነው። የሚደርስበት የቱ ጋር ይደርሳል ነው። ሰውየው ከለቀቀው ከ2 ሰከንድ በኋላ ይህ ቦል የት ይደርሳል ወይም ደግሞ ምን ያክል ዲስታንስ ይጓዛል ነው። ይህ ማለት ኢኒሻላችን 0 ነው፣ የተነሳው ከ0 ነው። ዘን ፋይናላችን ምን ያክል ሊሆን ይችላል ነው። ሶ ለዚህ ተመራጩ ኢኩዌሽን ምን ነች? y ፋይናል = v ኢኒሻል ታይምስ t + 1/2 gt ስኩዌር። ምክንያቱም አክሰለሬሽን አለን እናውቃለን፣ ግራቪቲ ነው፣ ታይማችን ተሰጥቶናል። እዚህ ጋር 2 ሰከንድ ብሎናል። ኢኒሻላችን 0 ነው። ሶ ፋይናላችንን ካልኩሌት ማድረግ በጣም ቀላል ነው። ሶ እዚህ ጋር መተካት ማለት ነው። ኢኒሻላችን 0 ስንተካ ታይሙ ምንም ይሁን 0 ያደርግብናል። ፕላስ 1/2 g 9.8 መተካት ወይም 10 መተካት እንችላለን። ከዛ በተጨማሪ ደግሞ t ስኩዌር ታይማችን የተሰጠንን 2 ስኩዌር ማስገባት እንችላለን። ዘን በዚህ ልክ ካልኩሌት አድርገን ማግኘት እንችላለን ማለት ነው። ዛዘር ሌላኛው ምንድነው? v ፋይናላችን እየጠየቀን ነው። አፍተር ፋሊንግ 15 ሜትር 15 ሜትር ከወረደ በኋላ ወይም ደግሞ 15 ሜትር ከወረደ በኋላ የሚኖረን ፍጥነት ምን ያክል ነው ነው። ተግባባን? ሶ በዚህ ሰዓት ሁሉንም ያዘልን ቬሎሲቲ ፋይናል ኢኒሻልን ከዛ በተጨማሪ ደግሞ ዲስፕሌስመንትን የያዘልንን ምን እንፈልጋለን ማለት ነው? ኢኩዌሽን እንፈልጋለን። ቀደም ካየናቸው ኢኩዌሽኖች ማለት ነው። ሶስቱ ኢኩዌሽኖች በጣም ወሳኝ ናቸው ብለናል። ሶ ሴሌክት አድርጋችሁ ሶስቱን ሸምድዳችሁ ከዛ የተሰጣችሁን ጥያቄ እያያችሁ ጊቨን ምንድነው ሪኳየርመንት የተጠየቁት ነገር ምንድነው ከዛ ደግሞ ሶሉሽን ምንድነው የሚለውን ቼክ ታደርጋላችሁ። ሶሉሽን ላይ ጽፉ ደግሞ ምንድነው የምታዩት በጊቨናችሁና በሪኳየርመንታችሁ ቤዝ በመሆን እስኪ የትኛውን ፎርሙላ ብትጠቀም ነው ምናምን ብላችሁ ነው ኮንሲደር ማድረግ የሚኖርባችሁ። አሁን እዚህ ጋር ታይም ምንም የለኝም እዚህ ጋር ኮንሲደር አድርጉ። ስለዚህ ታይም ያለበትን ምን አልመርጥም፣ ኢኩዌሽን አልመርጥም ማለት ነው። ታይም የሌለበትን ኢኩዌሽን ነው። ታይም ያለበትን ኢኩዌሽን ከመረጥኩ የትኛውን ታይም ላስገባ እችላለሁ። ሶ ያ ስለማይሆን ታይም የሌለበትን ኢኩዌሽን ስመርጥ v final square = v initial square plus 2g into y final minus y initial የምትለዋን በቀላሉ በመተካት ካልኩሌት አድርጌ ማግኘት እችላለሁ ማለት ነው። ሰብስቲቲዩት ማድረግ ነው። ቁጥሩ ምንም አዲስ ነገር የለውም። ካልኩሌት ማድረጉን ለእናንተ እተዋዋለሁ ማለት ነው። ዘን አራተኛው ደግሞ ምንድነው? the time it take to fall 25 ሜትር ነው። አሁን ደግሞ ታይም እየጠየቀኝ ነው። ተግባባን? ታይም ያለበትን ነው መውሰድ ያለብኝ። ታይም ያለበትን ኢኒሻል ቬሎሲቲ ምንድነው? ኢኒሻል ዲስታንስ ያለበትን ወይም ዲስፕሌስመንት ያለበትን እንዲሁም ደግሞ ፋይናል ዲስፕሌስመንት ያለበትን ነው መጠቀመው ማለት ነው። እየተጠየቀ ያለውት ምን ስለሆነ ታይም ስለሆነ ማለት ነው። ሶ በዚህ ልክ እነዚህን ሁላ ኮንሲደር አድርጌ እነዚህን የያዘው የትኛው ኢኩዌሽን ሊሆን ይችላል የሚለውን በማየት መምረጥ ይችላል ማለት ነው። ኢኩዌሽን ያው አክሰለሬሽን ግራቪቲ ኦልሬዲ ይታወቃል፣ ይሄንን እናውቃለን። ሶ በዛ ልክ እቺን እንመርጣለን ማለት y final = y initial plus v initial times t plus 1/2 እዚህ ጋር v initialአችን ኦልሬዲ እናውቀዋለን 0 ስለሆነ እቺን ቦታ 0 ያደርግልናል ማለት ነው። y initialአችንም ኦልሬዲ የተነሳበት ቦታ 0 ነው ማለት ነው። የተነሳበት ቦታ 0 ነው የሚሆነው ማለት the times taken to fall አሁን taken to fall ያደረገው 25 ቢሆን ነው 25 ቢሆን ነው ማለት ፋይናላችን 25 ሜትር ደርሷል ማለት ነው። ፋይናላችን 25 ሜትር እዚህ ጋር እንተካለን። እዚች ጋር 9.8 እናስገባለን። ዘን ይሄንን ኦቨር ስናደርግ ቲ ስኩዌሩ ይኖራል። ዘን ራዲካል ውስጥ መክተት ማለት ነው። ሶ በዚህ ፎርም ታይማችንንም ካልኩሌት አድርገን
ማግኘት የምንችል ይሆናል ማለት ነው። ፕሮጀክታይል ሞሽን ደርሰናል። እንግዲህ ፕሮጀክታይል ሞሽን ምንድን ነው? ፕሮጀክታይል ሞሽን ማለት አንድ ነገር ፕሮጀክት ከሆነ ወይም ደግሞ ፕሮጀክትድ ሆነ ማለት ተምዘገዘገ እንደማለት ነው የምንገልጸው። ወይም ደግሞ የከርቭ ያደረገው ሞሽን እሱ እናያለን። ሲሉንም ማየት ትችላላችሁ በቀላሉ ማለት ፕሮጀክት ያደረገ ማለት እንደዚህ ነው ሞሽኑ ፕሮጀክታይል። ፕሮጀክታይል ሞሽንን ለየት የሚያደርገው ምንድን ነው? አሁን መጀመሪያ ሆሪዞንታል ሞሽን ምናምን አየን። ኤግዛምፕልም ስንሰራ ምን ነበር ኤግዛምፕል የሰራ ነው? ይሄ አንድ ነገር ሙቭ ቢያደርግ ሙቭ ያደረገበት ደግሞ ምን ቢሆን ብለን ነው ያየ ነው። ጀስት መኪና ቢሆን በአንድ በሆሪዞንታል ዌይ ከተጓዘ ብለናል። ፍሪ ፋሊንግ ከሆነ ደግሞ በቨርቲካል ዌይ ብቻ ነበረ፣ ወይ በኤክስ አክሲስ ወይ በዋይ አክሲስ ነበር ያየ ነው። ፕሮጀክታይል ሲሆን ደግሞ ምን ይሆናል ማለት ነው? በኤክስም በዋይም ሳይመልቴኒየስሊ ሙቭ እያደረገ እየተንቀሳቀሰ የሚሄድ ነገር ማለት ነው አጭሩ። ፕሮጀክታይል ሞሽን ላይ ሁለት ቃላቶች አሉ፣ ትራጀክተሪ እና ፓራቦላ የሚባል ነገር አለ። ትራጀክተሪ ማለት ሙቭ ያደረገበት ዌይ ወይም መንገዱ ማለት ነው ባጭሩ። መንገዱ ትራጀክተሪ እንላለን፣ የተጓዘበት ዌይ ማለት ነው። የተለያየ አይነት ዌይ፣ ዚግዛግ የሆነ መንገድ ይኖራል፣ ስትሬት የሆነ መንገድ ይኖራል፣ ልክ ደግሞ ከርቭ የሆነ መንገድ ሊኖር ይችላል ማለት ነው። ይሄ ትራጀክተሪ የምንለው ከርቭ የሆነ መንገድ ነው። ይሄ የሚሄድበት የሆነ ኦብጀክት ሲንቀሳቀስ በፕሮጀክታይል ሞሽን ሲንቀሳቀስ የሚከተላት መንገድ ትራጀክተሪ ትባላለች መንገዷ። ያችን መንገድ ካያችኋት ደግሞ ምን ፎርም ትሰጣለች ማለት ነው? ፓራቦላ የሚመስል ቅርጽ ትሰጣለች ማለት ነው። ይህንን ለመግለጽ ነው የተፈለገው። ፕሮጀክታይል ሞሽን ላይ ኮንሲደር የምናደርገው ነገር አንዱ ምንድን ነው? ፕሮጀክታይል ሞሽን አንደኛ ኤር የሚባል ነገር የለም ብለን ነው የምናስበው። ኤር ሬዚስታንስ የለም እንላለን። ሁለተኛ ደግሞ ግራቪቲ ሙቭ ሲያደርግ አንድ ኳስ ፕሮጀክት ሆና ስትንቀሳቀስ በፉል በምትንቀሳቀስበት ታይም ያለው የግራቪቲ ተመሳሳይ ነው ብለን ነው የምናስበው። 9.8 የሆነ ግራቪቲ አክት አድርጓል ብለን ነው የምናስበው ማለት ነው። ፖዚሽኑ ሊለየው ይችላል፣ ኔጌቲቭ ፖዚቲቭ ሊሆን ይችላል፣ ግን ተመሳሳይ የሆነ ግራቪቲ አለ ብለን ኮንሲደር ማድረግ ሁለቱን መውሰድ ይኖርብናል ማለት ነው። ስለዚህ ሆሪዞንታልም ቨርቲካልም ምን አለ ብለናል? ሆሪዞንታልም የሆነ ሙቭመንት አለ፣ ቨርቲካልም የሆነ ሙቭመንት አለ። ምን ላይ? የፕሮጀክታይል ሙቭመንት ላይ ማለት ነው፣ ወይም ፕሮጀክታይል ሞሽን ላይ ማለት ነው። ስለዚህ ምንድነው ሆሪዞንታሉን ለመግለጽ ኦልሞስት ኮንስታንት ነው። ሆሪዞንታሏ የሚንቀሳቀሰው ኮንስታንት ነው ማለት ነው። ኤክስ ኢኳልስ ቱ ዩ ኮስ ቴታ። ዩ ማለት መጀመሪያ የተነሳበት ይሄ ቪ ኢኒሻል ብለን እንደምንጠቀመው ዩ ኮስ ቴታ ታይምስ ቲ ነው። ሶ ይሄ ኮንስታንት ነው። እስከ መጨረሻ ላለው እቺን ፎርሙላ መጠቀም እንችላለን ማለት ነው። እንደውም አቶፕ ሲደርስ መጨረሻ ላይ ሲደርስ ምን ይሆናል ማለት ነው? ሆሪዞንታል ብቻ ነው ሙቭ የሚያደርገው፣ ምክንያቱም ቨርቲካሊ ሙቭ አያደርግም። የማያደርግበት ቦታ ይደርሳል ማለት ነው። ቨርቲካሉን ደግሞ ካልኩሌት ለማድረግ ምንድነው የምንጠቀመው? ዩ ሳይን ቴታ ታይምስ ቲ ማይነስ ኦር ፕላስ ኦር ማይነስ የሚባለው እንግዲህ በፖዚሽን ነው የሚወሰነው። ፕሮጀክታይሉ ወደ ላይ በሚንቀሳቀስበት ጊዜ ፖዚቲቭ እንጠቀማለን፣ ምክንያቱም እዚህ ጋር ግራቪቲ ስላለ ነው፣ ሌላ ነገር አይደለም። ባይዘ ግራቪቲ ነው ሳይኑን ሊቀያይረው የሚችለው። እሱን ደግሞ ቀደም እንደተባባል ነው ወደ ላይ ነው የሚወጣው ወይስ ወደ ታች ነው የሚወርደው የሚለውን ኮንሲደር የምታደርጉት እናንተ ናችሁ ማለት ነው። ማይነስ 1/2 ጂቲ ስኩዌር የሚለውን እንጠቀማለን። ቨርቲካሉ ላይ ግራቪቲን ኮንሲደር ማድረግ ስላለብን ነው እቺን የምንጠቀመው። እዚህ ላይ ግን ሆሪዞንታል ላይ አንጠቀመው ማለት ነው። ምንም አይነት አክሰለሬሽን አይኖረንም ብለን ነው የምናስበው። በተመሳሳይ ይጓዛል ብለን ስለምናስብ ዜሮ ነው እንላለን። ለዛ ነው ዜሮ የምናደርገው። አክሰለሬሽኑ በዚህ ሰዓት ዜሮ ነው ሆሪዞንታል ላይ። ቨርቲካል ላይ ግን በግራቪቲ ቤዝ የሆነ እየተቀያየረ ወደ ላይ እየቀነሰ ወደ ታች ሲወርድ ደግሞ እየጨመረ ይሄዳል ማለት ነው። ሶ ሁለቱን ቼክ በማድረግ እዚህ ጋር ታይም አለች ቲ አለች አይደል? ሶ ለዚህኛዋ ቲ ማለት ምን ማለት ነች? ኤክስ ኦቨር ዩ ኮስ ቴታ ነው አይደል? ኤክስ ኦቨር ዩ ኮስ ቴታ የሚለውን በዚህ አምጥቶ በዚህ ታይም ቦታ መክተት፣ በዚህኛዋ ስንከት ይሄንን ፎርሙላ እናገኛለን ማለት ነው። ስለዚህ እቺን ፎርሙላ መያዝ ይኖርብናል። ይሄ እንዴት ይመጣል የሚለውን እዚህ ታይሟን መተካት ነው። እቺን ታይም ሰብስቲዩት ማድረግ ነው። ታይሟን እዚህ ጋር ካልኩሌት አድርጎ በዚህ ሰብስቲዩት ስታደርጉ ይመጣላችኋል። ታን ቴታ ማለት ደግሞ ሳይን ቴታ ኦቨር ኮስ ቴታ ነው አይደል? ይሄንን መቼም ታውቃላችሁ። ስለዚህ በዚህ ልክ ካልኩሌት ማድረግ እንችላለን ማለት ነው። ሌላኛው ምንድነው? ሆሪዞንታል ሬንጅ ነው። ሆሪዞንታል ሬንጅ ኢን ዘ ማክሲመም ሂት። ሆሪዞንታል ሬንጅ የሚባለው አንድ ነገር ፕሮጀክት ሆኖ ከተወረወረ ሄዶ የሚቆምበት ቦታ ማለት ነው። ባጭሩ ሄዶ የሚወድቅበት ቦታ ሆሪዞንታል ሬንጅ እንላለን። ማክሲመም ሂት ማለት ወደ ላይ ከፍ ብሎ የሚሄድበት ቦታ ለመግለጽ ነው። ስለዚህ ቪዋይ አሁን ማክሲመም የሚቆምበት ቦታን ካልኩሌት እናደርጋለን፣ ሄቱን ካልኩሌት እናደርጋለን ማለት ነው። ስለዚህ ዜሮ ነው የሚሆነው። መጨረሻ ላይ ሄዶ መቆሙ አይቀርም አይደል? ወደ ላይ ወጥቶ መቆሙ አይቀርም። ስለዚህ ኢኳልስ ቱ ዩ ሳይን ቴታ ማይነስ ጂቲ። ለታይም ካልኩሌት ስናደርግ ዩ ሳይን ቴታ ኦቨር ጂ እናገኛለን። ከዚህ ለታይም ይሄንን ካገኘን በኋላ ደግሞ ማክሲመም ሄቷን ለማግኘት ለታይም አምጥተን እቺን እንተካለን ማለት ነው። በዚህች ቦታ እቺን እንተካለን ዘንድ ሄት ኢኳልስ ቱ ዩ ስኩዌር
ሳይን ስኩዌር ቴታ ኦቨር 2g ማግኘት እንችላለን ማለት ነው። ሶ በዚህ ካልኩሌት ማድረግ እንችላለን። የተሰጣችሁ የሆነ ፕሮጀክታይል ሞሽን እንደዚህ ተደረገ እንደዚህ ምናምን እያለ ይሰጣችኋል። እናንተ በዚህ ፎርሙላ አምጥታችሁ ጊቨናችሁን መክተት ነው የሚጠበቅባችሁ ማለት ነው። ሬንጁ ማለት ደግሞ የተጓዘው ጉዞ ብለናል። የተጓዘው የሄደበት ሙቭመንት የሆነ ከዚህ ተወረወረች እዛ ሄዳ ወደቀች ምን ያክል ዲስታንስ ነው የተጓዘችው የሚለውን ለማወቅ ማለት ነው። ሬንጁን ለማወቅ ደግሞ ቶታል ታይሙ ምን ይሆናል 2t ይህ ማለት 2u sin ቴታ ኦቨር g ማለት ነው። ሶ እቺን ሰብስቲቱት እናደርጋለን ሬንጃችን ላይ እዚህ ቶታል ታይም ላይ አምጥተን ሰብስቲቱት እናደርጋለን ማለት ነው። ሰብስቲቱት ስናደርግ ላስትሊ የምናገኘው r = u square sin 2 ቴታ ኦቨር g ይመጣል ማለት ነው። እዚህ ጋር የምትይዙት ምንድነው 2 ቴታ ነው። 2 ቴታ ማለት እንግዲህ ቀጥታ ማባዛት እንችላለን ማለት ነው። ስለዚህ 2 ቴታ ሳይን 2 ቴታ ማለት ደግሞ ሳይን እና ኮስ ኖርማል ቫልዩአቸው ስንት ነው? ከ0 እስከ 1 ባለው ነው አይደል? ሳይን ቴታ በጣም ማክሲመም የሚሆነው ስንት ነው? 90 እስከሚደርስ ነው። 90 ነው ማለት ሳይን ቴታ 1 መጣ ማለት ነው። ማክሲመም ደርሷል ማለት ነው። ኮስ ቴታ ደግሞ በተቃራኒው 90 ሆነ ማለት 0 ነው። ያው ኢንቨርስ ማድረግ እንችላለን፣ መቀየር እንችላለን አይደል ሁለቱን። ስለዚህ ሳይን 2 ቴታ ማለት ሳይን 45 ብንጠቀም 45 ዲግሪ ማለት በሁለት ብናባዛው 90 አይመጣም። ሳይን 90 ብንጠቀም ማክሲመም ሬንጁ የሚሆነው አንድ ነገር በምን ያክል ፕሮጀክት ሲሆን ነው? በ45 ዲግሪ ነው። የዛኔ u ስኩዌር ኦቨር g ይመጣል። ምክንያቱም ሳይን 2 ቴታ 1 ስለምትመጣ ማለት ነው። ሶ በዚህ ያክል ኮንሲደር አድርገን መስራት እንችላለን ማለት ነው። ሶ ለዛሬ የነበረን ቆይታ ይህን ይመስል ነበረ። እስከ መጨረሻውም አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። በቀጣይ በሌሎች ክላሶች ተመልሰን እስከምንገናኝ በያላችሁበት ሰላማችሁ ይብዛ።